አዲስ ህይወት የጀመርኩት ብሩኬ ሌላ ህይወት ስለጀመረ አይደለም። እሱም መበጥበጥ ስለማልፈልግ ነው። እኔንም ደግሞ እንዲበጠብጠኝ አልፈልግም። እኔ ከቅዱስ ጋር ደስተኛ ባልሆን ለሰከንድም አብሬው አልሆንም ነበር። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ጨረቃዎቹ በሀይሚ ቤት መጥተዋል ማለት ነው። ያው እንደተለመደው ሚፍታ ወንድማችን እናመሰግናለን። በጣም እየለፋ ካለው ወንድሞቻችን አንዱ እሱ ነውና ምክንያቱም ሊዲም ከብሩኬ ህይወት እንድትወጣና ቅዱስም ከሀይሚ ህይወት ወጥተው ብሩኬና ሀይሚ እንደ ድሮው እንዲመለሱ ነው የፈለገው። ትናንትና አልተሳካም። ትናንትና ሊዱ ስላልመጣች ያው ዛሬ ሊዱንም አስመጥቶ አንድ ላይ እነሱን ሁለታችሁን ከህይወታችሁ ውጡ፣ እነሱ አብረው ይሁኑ ለማለት ጋብዟቸው ነበር ማለት ነው። በሀይሚ ቤት ተከስቷል። ያው ሁሌም እንደተናገረው ጭቅጭቅ አስጠላ። በቃ ኦልሬዲ ዛሬ ምንም አይነት ነገር ሀይሚንና ብሩኬን አንድ ላይ ሳላደርግ ምንም እምለያቸው አይመስለኝም። በእድሜም ስለምበልጣቸው እኔ መካከሬ አስታርቃለሁ ብዬ አስቤያለሁና ቀጥሬያቸዋለሁ ብሎ ያው ለማገኘት ሞክሯል ማለት ነው። ያው ሲያገኙ ያው ሀይሚ እንግዲህ ከቅዱስ ጋር እንዴት እንደመጣች ያያችሁ አይታችሁታል። ቅብርር እያለች ያው ጥያቄ ሲያቀርብላቸው እኔ ብሩኬን ምንም የእሱ ህይወት ስለጀመረ አይደለም፣ ከሊዱ ጋር ስለሆነ አይደለም፣ እኔ ከቅዱስ ጋር የሆንኩት እሱን ለማስቀናት አይደለም። እሱን ላስቀና ብሎ ቢያደርገው እንኳን እኔ አላደረኩም ማለት እኔ በመሀልም እሱን መበጥበጥም አልፈልግም፣ እሱም ደግሞ እኔን እንዲበጠብጠኝ አልፈልግም። እኔ አሁን የራሴ ላይፍ እየኖርኩ ነው፣ እሱም የራሱ ላይፍ እየኖረ ነው። ስለዚህ ምንም የሚያጋጨን የሚያነታርከን ነገር የለም። አሁንም አንተና ኑ ተሎ ስላልከን ነው እንጂ ቅዱስ ፍቃደኛ አልነበረም። ምክንያቱም ሁሌ አንድ አይነት ጭቅጭቅ ሆነ፣ ሰለቸኝ፣ በቃ ምንድን ነው አይቋጭም ወይ ብሎ እያለኝ ነው የሚል መልስ ነው የመለሰችው ማለት ነው። እና ያው እንግዲህ ለቅዱስ ከህይወቷ ውጣ ስትለው ተውማ ሚፍታ እንደዛ አትበለው፣ እኔ ከቅዱስ ጋር ባልወደው ባልመቸኝ ለሰከንድም አብሬው አልሆንም። ስለዚህ እኔ ቅዱስን በፍላጎቴ ነው እንትን ያልኩት፣ እሱም ከኔ ጋር ደስተኛ ይመስለኛል። ይሄን ደግሞ ለእሱ ጥያቄ አቅርብለት ስትለው አዎ በጣም ደስተኛ ነኝ ከሀይሚ ጋር። ሀይሚ ከኔ ጋር ስሜት ባይኖራት ኑሮ ፍላጎት ባይኖራት ኑሮ እንዴት ከኔ ጋር ትቀጥላለች የሚል መልስ ነው የመለሰው ቅዱስ ማለት ነው። እና ሀይሚም እኔና ብሩኬ በጣም እየተጨቃጨቅን ስለሆነ አንድ ነገር ስለው እሱም ሁለተኛ ስለሚል የዋሰ እየተናናቅን ስለሆነ ካሁን በኋላ የኔና የእሱ ጉዳይ አብቅቷል፣ አንተን ባትለፋ የተሻለ ነው ብላ ለሚፍታህ ነገረችው ማለት ነው። ያው ቴክስት እንዳወሩና ምን እንዳወሩ ሲነግራት ቅዱስ አይ እሱ ዙሮ ምንም አይሰራልህም፣ ዙሮ እሱን አክብሬ ነው እንጂ የመጣሁት እኔ ብሩኬና ብዬ አይደለም በማለት እየተጨቃጨቁ እያሉ ብሩኬና ሊዱ መጡ። አንቺ ግን ሊዱ ተብዬዋ ማለት ነው ምን አለበት ካሜራ ስትቀርቢ እንኳን ማለት ነው ትንሽ ረዘም ያለ ልብስ ብትለብሱ። እኔ ግን ቆይ አንዳንድ ሰዎች እንደ ፋሽን ነው የምታዩኝ። እውነት ለመናገር እዚህ ድረስ ቢያንስ ጉርድ ኦር ሱሪ ራሱ ረዘም ያለ ሱሪ ብትለብሽ ይህን ቁምጣ ለብሳ እንዴት አድርጎ እንዳቀፋት እናንተ ብሩኬና ሊዱ ደግሞ አጋነናችሁት ማለት ነው። በጣም አጋነናችሁት። በቃ አልጋ ላይ ካልተኛን ብላችኋል እንዴ! ትቅቅፉ ይህን ያህል ለማስቀናናት ነው? እኔ ግራ ገብቶኛል ማለት ነው። ቆይ ብሩኬ ሀይሚን ለማስቀናት ነው የተነሳው፣ ሀይሚ ደግሞ ብሩኬን ለማስቀናት ነው የተነሱት ማለት ነው። እኔ ግራ እየገባኝ ነው ያለው እና በቃ አብረው ሲሆኑ ማለት ነው ሆን ብሎ በቃ ሞር ፍቅር እንዳለው ሰው ያስመስላሉ ማለት። በነገራችን ላይ ከሊዱና ከብሩኬ ቅዱስና ሀይሚ ያምራሉ። እውነት ለመናገር ለምንድን አላውቅም፣ ሳያቸው በጣም ደስ ይለኛል። ልጁ ደስ ስለሚል ነው ቤተሰብ እና ብዙዎቻችሁ በነገራችን ላይ ቅዱስ ይሄን ወዳችሁታል። እና ያው መጡ እንደተለመደው እንግዲህ ሚፍታ በነገራችን ላይ ዛሬም ቀውሷል በጣም ነው። መጨረሻ ፓርት ላይ በተለይ ሳቂ የመጣው እውነት ለመናገር አንተ ሊዱና ቅዱስ ትተዋወቃላችሁ ሆን ብላችሁ እያደረጋችሁ እንደሆነ ብሎ የጥያቄ አቀረበ። አይ አንተዋወቅም፣ ስለዚህ እናንተ ከህይወታቸው ውጡላቸው፣ እነሱ ሰላም ይሆኑ። ምክንያቱም በቃ እንደ ድሮቸው ፍቅሯቸው እንዲመለስ ነው የምንፈልገው የሚል ጥያቄ ከፊታቸው አቀረበላቸው። ከዛ ብሩኬ የኔና የእሷ ነገር እኮ አብቅተዋል፣ ምንም የሚመለስ ነገር የለም ሚፍታዬ ብሎዬ ለምን ትለፋለህ የሚል መልስ ነበርና እኔም በቃ ሀይሚም እንደዛ ነበረ መልሷ።
ግን እኔ እናንተ አይደለም ለመቀናናት ብላችሁ ነው እንጂ ሆን ብላችሁ ብሩኬም ሊዱን ፈልጓት አይደለም፣ ሀይሚም ደግሞ ቅዱስን ፈልገው አይደለም። እናንተ እልህ ውስጥ ገብታችሁ ነው። ስለዚህ ይህን እልህ አስወግዱ የሚል ጥያቄ ሲያቀርብ አይደለም የሚል ነበር የሁለታቸውን መልስ ማለት ነው። ስለዚህ እዚህ መሀል ቅዱስ ይነሳና የሆነ ነገር ይለዋል ሚፍታን። ብሩኬ ይነሳና ደግሞ እንዴት እሱን ትነካለህ? እሱ ነው የምትሳደበው ብሎ ይጭቅጭቃቸው ለረጅም ሰዓት። ይሄ ነበር መንስኤው። እንግዲህ ሊዱን እንኳን አልነካባትም። ምንም አያገባህም ሚፍታን የሆነ ቃል ተናገረው ብሎ ለምን ትናገራለህ በሚል ነበረ። ሀይሚን ቅዱስን ሲናገረው ብሩኬ፣ ሀይሚ ደግሞ ተነስታ አስደብረሃለሁ አትናገረው ቅዱስን አለች ማለት ነው። በጣም በኃይለኛ አንቺ ምን ጥልቅ አረገች? ምን አገባሽ? አንቺንም ጨምሬ ነው ማስደብርሽ። ኧረ በእናትህ በእሱ ከመጣህ በእኔ መጣህ ነው። ስለዚህ እሱን ምኑንም ጫፉንም እንድትነካው አልፈልግም። ከዛ በመሀል ሊዱና ስትናገረው ሊዱ ብድግ አድርጋ ደግሞ ሀይሚን መናገር ጀመረች። ለምን ብሩኬን ለምን ትናገሪዋለሽ? እንደ እኮ ነው በቃ። ከዚህ በፊትም ታስታውሳላችሁ ሶሲና ዳኒ በመሀል ሲገቡ ምን ያህል እንደሚጨቃጨቁ ማለት ነው። በቃ ራሳቸው ሲጨቃጨቁ ነበር ደስ የሚለኝ። በነገራችን ላይ ሁሌ እምላለሁ ሀይሚና ብሩኬ ከሆነ በቃ የፍቅር ጠብ ነው፣ ግን በመሀላቸው ሁለተኛ ሶስተኛ ሲገባ እየተቀናኑ የባሰ ነው የሚግለው ጸቡ ማለት ነው። እና ብዙ ጊዜ እናገራለሁ። አሁንም ብሩኬ ለሚፍታ ተራዳ፣ በዛሬው እንኳን ደግሞ ሀይሚ ደግሞ ለቅዱስ ተራዳች ማለት ነው። ከዛ ሊዱን ስትሳደብ ደግሞ ለምን ትሰድቢያታለች? ብሩኬ ለፍቅረኛው እየተራዳ ማለት ነው። እና ይሄ አይነት ነገር አራተኛ ሶስተኛ ሰው ሲገባ ግድ ያለ ነው። ጭቅጭቁ የባሰ ነው። እና ዛሬ ሚፍታ አስታርቃለሁ ብሎ ነበር፣ ግን የባሰ በቃ እንዲያውም ዛሬ ሞር ሊደባደቡ ነው የደረሱት። በጣም ይገርመኛል። ቅውስ ነው ያለው ሚፍታ ማለት ነው። አረ ምንድን ነው እናንተ ህፃን ልጅ ናችሁ እንዴ? ልውጣላችሁ በቃ ተደባደቡ ከማለት ደርሷል። እና ቤተሰቦቼ ለማንኛውም እንግዲህ እና ቤተሰቦቼ ያው ሚፍታ ለፋ ምንም አልተሳካለትም። በመጨረሻ ያው ሊዱና ሀይሚ ሄዱ ማለት ነው። ብሩኬ እሷ ሌላ ላይፍ ሌላ ሙድ ናት፣ አትሰማህም፣ ቼክ አታረግህም፣ ተዋት በማለት ያው ሚፍታን አረጋግቶታል። ስለዚህ በቃ ይቀጥላል ማለት ነው። ምንም የሚታረቁም አይመስለኝ። ሚፍታ ግን በቅርቡ አስታርቃቸዋለሁ ብሎ ነበረ። በታምር የሚሆን አይመስለኝም። ለማንኛውም ይመቻችሁ ብያለሁኝ። አምሮባችኋል ሁለታችሁም በነገራችን ላይ። ለማንኛውም ቤተሰቦቼ እንግዲህ ያው ብዙዎቻችሁ ታረቁ ሀይሚና ብሩኬ ይታረቁ እያላችሁ ኮሜንት ላይ የምታስቀምጡ ልጆች አላችሁ። ግን ምንም የሚታረቁ ነገር አይደለም። ወደፊት ቀለበት ላድርግላት የሚል ሀሳብ እንዳይመጣና ሌላ ነገር እንትን እንዳንል ነው። ለማንኛውም ቤተሰቦቼ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ብዝት ይበልኝ። ቪዲዮን ላይክ ማድረጋችሁን አትርሱ። ወዳችኋለሁ። ለምታበረታቱ ቤተሰቦቼ ክበሩልኝ። ባይ ባይ።